የመሬት መንቀጥቀጥ አደጋ እስካሁን ድረስ 126 ሰዎች መግደሉ ከ200 የሚበልጡ ማቁሰሉ ተረጋግጧል። በአፋር ክልል ተደጋግሞ እየተከሰተ ያለው የመሬት መንቀጥቀጥና ፍንዳታ ነዋሪዎችን አስክተዋል። ነዋሪዎች ከአካባቢው እየተፈናቀሉም ነው። ስዩም ጌቱ ዝርዝር ዘገባ አለው። በአፋር ክልል ዞን 3 አዋሽ ፈንታሌና ዱለቻ በተባሉ ሁለት ወረዳዎች ተደጋግሞ በመከሰት በአካባቢው ነዋሪዎች ላይ ትልቅ ስጋት የደቀነው ሰሞነኛው የመሬት መንቀጥቀጥ ንዝረቱ አዲስ አበባ ድረስ ዘልቆ ሲሰማ ነበር። ከሰሞኑ በዱለቻ ወረዳ ድሩፉሊ ቀበሌ በቀሰም ስኳር ፋብሪካ ዙሪያ ቤቶችን ያፈራረሰው ርዕደ መሬቱ ከትናንት አመሻሽ ጀምሮ በወረዳው ሰጋንቶ ቀበሌ ዶፋን ተራራ አቅራቢያ ላይ ጭስ መታየት ጀምሮ ማለዳውን ልነጋጋ 11 ሰዓት ግድም ላይ ደግሞ የተፈጠረውን ከባድ የመሬት መንቀጥቀጥ ተከትሎ ከፍተኛ የፍንዳታ ድምጽ በአካባቢው መሰማቱን ነዋሪዎች ለዶይቼ ቬለ ገልጸዋል። አሁን እዛ ሲደርሱ እንዴት ነው ማያቃጥላችሁ? መንቀጥቀጡ አሁን ቀንሷል ወይስ ዛሬ አለ? ማለዳውን የተሰማውን ከፍተኛ ፍንዳታ ተከትሎ እሳትና ጭስ ተቀላቅለው ጠጠር ወደ ላይ እየተፋ ነው የሚሉት የአፋር ገቢረሱ ዞን ዱለቻ ወረዳ አስተዳዳሪ አቶ አሊ ደስታ ቦታውም ከፈንታሌ ተራራ ጋር የሚያያዘው ዶፋን ተራራ አቅራቢያ ነው ብለዋል። ተመሳሳይ ፍንዳታዎች በጣም ፍሉዋ ያለበት ፍንዳታ ዳራት 5 ቦታ ተጨማሪ ፈነዳበት ሁኔታ ነው ያለው። ከሚፈነዳው ውስጥ ምንድነው ይፈልቀው? እና እሳቱ ምንድነው? አሁን ለምሳሌ የቀለጠ አለት ነው ቀርቦ ያየሰው አለ? ቀርቦ በጣም ለዘክሮት ያየና ቀረብ ብለን ያየነው ላይ መቆም አልተቻለም። በሰዓቱ አዲስ እየተነዳ ስለነበረ ሪስክም ስለሆነ ማለት የሚታየው ጭስና ጭሱ መሀል ውስጥ ተቀላቅሎ እሳት ነው ያለው። ድንጋይ ይፈነጠራል ወደ ላይ። ለሊት መንቀጥቀጥ ነበረ። ለሊት 11 ሰዓት አካባቢ ነው ፍንዳታ የተሰማው። ከዛ ነው ወደ አካባቢ ተሄዶ ነገር ማጣራት ይቻላል። ብዙ ቦታዎች ላይ ውሃ ወጥተዋል። ስገለጽ እንደሰማችሁት ብዙ ቦታዎች ላይ ውሃ ወጥቷል። ጭስና እሳቱ አያስጠጋም፣ ያቃጥላል እየተባለ ያለበት ሁኔታ ነው ያለው። በእውነቱ ከሆነ በጣም ገራሚና አሳሳቢ ጉዳይ ነው። ይህ ጉዳይ አፋር ክልል ብቻ ሳይሆን እስከ አገሪቷ ዋና ከተማ እስከ አዱገነት ድረስ ራሱ እየተሰማ መሆኑ በግልጽ እየተረጋገጠ ጉዳይና ህዝቡ ቤት ውስጥ ማደር ፈርቶ በተለይ ፎቅና ኮንዶሚኒየም ላይ የሚያድሩት ውጪ ያደሩ ያለበት ሁኔታ ነው ያለው። ለማንኛውም ሰዎቹ እየገለጹ ነው። ተከታትለን እንመለስ። የሰላም ያድርግልን። ዛሬ እሳትና ጭስ ከመሬት ውስጥ ስንፈለፈል የዋለበት ሰጋንቶ ቀበሌ ዶፋን ተራራ ከአዋሽ አርባ ቅርብ ርቀት ላይ ከሚገኘው ቀሰም ስኳር ፋብሪካ 7 ኪሎ ሜትር ብቻ ይርቃል። የወረዳ አስተዳዳሪው አሁን ላይ የተፈናቀሉትን የሁለት ቀበሌያት ነዋሪዎች ወደ አንድ ማዕከል በመውሰድ የሚረዱበት አግባብ ላይ እየተሰራ ነው ሲሉም አስተያየታቸውን ሰጥተዋል። ሁለት ቀበሌ ላይ የነበሩ ነዋሪዎች ከመሬት መንቀጥቀጡ ከፍንዳታው ከውሃ መውጣት ጋር በተያያዘ ቤቶች መፍረስን ያስከተለም ስለነበረ መንግስት በስ ሊሆኑ እንዳለ ነዋሪዎች አንድ አይዲት እየወሰድናቸው እንደሆነ መንግስት አካላት ፌዴራልን ጀምሮ መጥተው አካባቢ ላይ የነበረውን ታይተዋል። ያንን ነገር ምላሽ መስጠት የሚቻልበት መንገድ በተፈናቃዮች ጋር ተመካክረናል። አሁን ወደ ስራ እየተገባበት ያለበት ሁኔታ ነው። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አምባሳደር ሽፈራ ተጉለማርያም ከሰሞኑ ኦሮሚያ ክልል ፈንታሌ ወረዳና በአፋር ክልል አዋሽ ፈንታሌና ዱለቻ ወረዳዎች ውስጥ በሚገኙ 10 ቀበሌያት በተደጋጋሚ እየተከሰተ ያለውን የመሬት መንቀጥቀጥ በመመልከት ዜጎች ላይ ጉዳት እንዳያደርስ የቅድመ ጥንቃቄ አደረጃጀቶች በመፍጠር ሁለንተናዊ ዝግጅት ያለው መደረጉን በይፋዊ ማህበራዊ ገጹ አጋርቷል። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። ይህ የመሬት መንቀጥቀጥ ከፍተኛ ጉዳት እያደረሰ ነው። ህይወት እየቀጠፈ ንብረት እያወደመ ይገኛል። በጣም ያሳዝናል። ጸሎት ጸሎት ጸሎት። የመሬት መንቀጥቀጥ አደጋ እስካሁን ድረስ
ድረስ 126 ሰዎች መግደሉ ከ200 የሚበልጡ ማቁሰሉ ተረጋግጧል። የቻይና የአደጋ ሰራተኞች እንዳስታወቁት በሬክተር መመዘኛ 6.8 የተለካው የመሬት መንቀጥቀጥ አደጋ ካፈራረሳቸው ህንጻዎች ውስጥ ከ400 የሚበልጡ ሰዎች በህይወት ድነዋል። ጉዳተኞቹን ለመርዳት የዘመተው ጦር ኃይል አንድ መኮንን እንዳሉት ደግሞ አደጋው ከደረሰባቸው አካባቢዎች በርካታ ሰዎችን አሸሽተዋል። በአካባቢው እንደደረስን አደጋው ከባድ መሆኑን ተረዳን። ከበላይ አካል በተሰጠን ትዕዛዝ መሰረት በቡድን ተከፋፍለን ነዋሪዎችና እንስሶችን ወደ ሌላ ስፍራ እያሸሸን ነው። ይሁንና አሁንም ቢሆን የድህረ መንቀጥቀጥ ተደጋጋሚ ንዝረት አለ። ነፍስ ለማዳን እየጣርን ነው። የነፍስ አድን ሰራተኞች ፍርስራሽ ከተጫናቸውን ሰዎች ለማግኘት ከዜሮ በታች 18 ዲግሪ ሴልሲየስ ከሚደርሰው ቀዝቃዛ አየር ጋር እየታገሉ ነው። የመሬት መንቀጥቀጡ ኔፓል ውስጥም በህንፃዎችን ማፈራረሱ ተዘግቧል። ይህ ዶይቼ ቬለ ነው። መከላከያ ጦር ውጊያ ከቀጠሙበት ከሐቻምና ሚያዝያ ወዲህ በሰላማዊ ሰዎች ላይ ግፍ መዋላቸውን የተለያዩ ወገኖች በየጊዜው ይዘግባሉ። ዩናይትድ ስቴትስ ከተፋላሚ ወገኖች አንዱን በዘር ማጥፋት ወንጀላ በማዕቀብ ስትቀጣ ግን ያሁኑ የመጀመሪያው ነው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ትናንት ይፋ ባደረገው መሰረት ሐምዲትና ቤተሰቦቻቸው አሜሪካ መግባት አይችሉም፣ ተጨማሪ ገዳም ሊጣልባቸው ይችላል። ይህ በእንዲህ እንዳለ የሱዳን ፈጥኖ ደራሽ ሰራዊት ባልደረቦች ከ550 በላይ ሴቶችና ልጃገረዶችን መድፈራቸውን በሱዳን መከላከያ ሰራዊት የሚደገፈው የሀገሪቱ መንግስት አስታወቀ። በሴቶች ላይ የሚፈጸመውን ጥቃት የሚከታተለው መስሪያ ቤት የበላይ ኃላፊ ወይዘሮ ሱሌይማ ኢሻቅ አልኸሊፋ እንዳሉት ከተደፈሩት ሴቶች ከሐኪሞችና ከስነ ልቡና ባለሙያዎች ባሰባሰቡት መረጃ መሰረት ከ550 የሚበልጡት ሴቶች የተደፈሩት ጦርነቱ ከተጀመረበት ከሚያዝያ 2015 እስከ ሚያዝያ 2016 በነበረው አንድ ዓመት ጊዜ ውስጥ ነው። የተባበሩት መንግስታት አጥኚ ቡድን ባለፈው ጥቅምት ባወጣው ዘገባ የሱዳን ፈጥኖ ደራሽ ጦርም የመከላከያ ሰራዊት ባልደረቦችም በሴቶች ላይ ግፍ መዋላቸውን አስታውቆ ነበረ። ይህ ዶይቼ ቬለ ነው። የእስራኤል ጦር ዛሬም እንደ መክረሚያው በተለያዩ የጋዛ ቀበሌዎችና ከተሞች በከፈተው ጥቃት በትንሹ 27 ፍልስጤማውያንን ገደለ። ቁጥራቸው በውል ያልታወቁ ቆስለዋል። ሐኪሞችና የአደጋ ጊዜ ሰራተኞች እንዳሉት አብዛኞቹ ሟች ቁስለኞች ሴቶች፣ ህፃናትና አዛውንታት ናቸው። ዩናይትድ ስቴትሱ ተመራጭ ፕሬዚደንት ዶናልድ ትራምፕ የተለያዩ ሀገራት ግዛቶችን ለመቆጣጠር መዛታቸው የአውሮፓና የአሜሪካ መንግስታትን አስደንግጧል። ትራምፕ የማዕከላዊ አሜሪካዋን የፓናማ ቦይን፣ የዴንማርክን ግዛት፣ ግሪንላንድንና ካናዳን በኃይል ጭምር ለመቆጣጠር እየዛቱ ነው። የሜክሲኮ ባህረ ሰላጤ ደግሞ የአሜሪካ ባህረ ሰላጤ ተብሎ እንዲሰየም ሀሳብ አቅርበዋል። የትራምፕን እቅድ ፓናማ፣ ሜክሲኮ፣ ፈረንሳይና ጀርመን አጥብቀው ተቃውመውታል።